ሰላም ጤና ይስጥልን የአቢሲኒያ ዜና ተከታታዮች ለዛሬ ያዘጋጀንላችሁን ዜናዎች ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ እንድትከታተሉን ከወዲሁ እንጋብዛለን። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ የምትገኘውን አልሲሊክ ከተፈጥሮ ደራሽ ኃይል ተዋጊዎች ማስለቀቁን አስታወቀ። የሱዳን ጦር ኃይል ኤስኤኤፍ ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት የሚገኘውን አልሲሊክ የተባለ ስትራቴጂካዊ ስፍራ ከሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ ነፃ ማውጣቱን አስታወቀ። አናዶል የዜና ወኪል ቅዳሜና እሁድ የተካሄደውን ከባድ ውጊያ ተከትሎ የሱዳን ጦር 4ኛ ክፍለ ጦር ሰኞ ዕለት ያወጣውን መግለጫ ዋቢ አድርጎ እንደዘገበው አካባቢውን በታቀደ ወታደራዊ ኦፕሬሽን መቆጣጠሩንና በሱዳን ፈጥኖ ደራሽ ኃይል ተዋጊዎች ላይ ከፍተኛ የሰውና የንብረት ጉዳት ማድረሱን አስታውቋል። ክፍለ ጦሩ አክሎም በውጊያው ወቅት በአብዱላዚዝ አልሂሉ የሚመራው የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ተዋጊዎችም መመታታቸውን ተገልጿል። እስካሁን ድረስ ከፈጥኖ ደራሽ ኃይሎች ወይም ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ወገን የተሰጠ መግለጫ የለም። ይህ ወታደራዊ እንቅስቃሴ የተሰማው ባለፈው እሁድ የፈጥኖ ደራሽ ኃይሎችና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኃይሎች ከደቡብ ሱዳን ግዛት በመነሳት በብሉ ናይል አካባቢ በሚገኘው አልሲሊክ እና ሚልካን ሰፊ ጥቃት መክፈታቸውን መዘገቡን ተከትሎ ነው። የሱዳን ባለስልጣናት ጥቃቱን የውጭ ወረራ ሲሉ የገለጹ ሲሆን ደቡብ ሱዳን ግዛቷ ለአጥቂዎች ማሰልጠኛና ወታደራዊ መሳሪያ ማስተላለፊያ እንዲሆን ፈቅዳለች ሲሉ ከሰዋል። ከኢትዮጵያና ከደቡብ ሱዳን ጋር በምትዋሰነው የብሉ ናይል ግዛት ባለፉት ወራት በሱዳን ፈጥኖ ደራሽ ኃይልና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ቅንጅት ምክንያት ወታደራዊ ውጥረት እየጨመረ መጥቷል። ካርቱም ከዚህ ቀደም የተባበሩት አረብ ኤሚሬትስ በደቡብ ሱዳን እና በኢትዮጵያ ድንበር አቅራቢያ ወታደራዊ ቤዝ በመገንባት የፈጥኖ ደራሽ ኃይልን እየደገፈች ነው የሚል ክስ ማቅረቧ ይታወሳል። በአሁኑ ወቅት በሱዳን የተለያዩ ግንባሮች ውጊያ የቀጠለ ሲሆን የሱዳን ጦር ከኮርዶፋና በዳርፉር ግንባሮችም በደርዘን የሚቆጠሩ የሱዳን ፈጥኖ ደራሽ ኃይሎች ወታደራዊ ተሽከርካሪዎችን እንዲሁም የነዳጅና የጥይት ማከማቻዎችን ማውደሙን አስታውቋል። ባለፉት ሳምንታት ፕሬዝዳንት ዶናልድ ትራምፕ ሲዝቱ እንደነበረው አሜሪካ በኢራን ላይ ጥቃት ከፈጸመች ኢራንን እንደሚደግፉ ሂዝቦላህና በኢራቅ የሚገኙ ታጣቂ ቡድኖች አስታወቁ። በአሜሪካና በኢራን መካከል ያለው ውጥረት ዳግም እየበረታ ባለበት በአሁኑ ጊዜ የአሜሪካ የጦር መርከቦች ወደ ቀጠናው መድረሳቸው ተዘግቧል። ይህንንም ተከትሎ አሜሪካ በኢራን ላይ ጥቃት ልትሰነዝር ትችላለች የሚል ስጋት የተፈጠረ ሲሆን የሊባኖሱ ሂዝቦላህን ጨምሮ በመካከለኛው ምስራቅ ያሉ በኢራን የሚደገፉ ቡድኖች ጥቃት ከተፈጸመባት ከኢራን ጎን እንደሚቆሙ እየገለጹ ነው። የሂዝቦላ ዋና ጸሐፊ ናይል ቃሲም በኢራን ላይ የሚፈጸም ጥቃት በእነሱ ላይ እንደተፈጸመ እንደሚቆጠር ገልጸው የአዲስ ጦርነት ነበልባል አጠቃላይ ቀጠናውን የሚለበልብ ይሆናል ሲሉ አስጠንቅቀዋል። የቡድኑ መሪ በተጨማሪም በኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላህ አሊ ላይ የመግደል ሙከራ በመካከለኛው ምስራቅና በዓለም መረጋጋት ላይ የሚፈጸም የሽብር ጥቃት ይሆናል ብለዋል። ይህ በእንዲህ እንዳለ በኢራን የሚደገፍ ኢራቅ ውስጥ የሚገኙ ታጣቂ ቡድኖች በተመሳሳይ በኢራን ላይ ከአሜሪካና ከእስራኤል ጥቃት የሚፈጸም ከሆነ ከኢራን ጎን ለመሰለፍ ዝግጁ መሆናቸውን ገልጸዋል። የሊባኖሱ ሂዝቦላ በቅርቡ ከእስራኤል ጋር ገጥሞ በነበረው ጦርነት መሪዎችን ጨምሮ በርካታ አባላቱ ተገድለውበት ክፉኛ ተዳክሟል። አሁን ድረስ እስራኤል ወደ ሊባኖስ ዘልቃ በመግባት ቡድኑ ላይ ጥቃት ትፈጽማለች። ኢራን የፍልስጤሙን ሐማስና የየመኑ ሁቲ ጨምሮ በመካከለኛው ምስራቅ ውስጥ ጸረ አሜሪካና እስራኤል የሆኑ ታጣቂ ቡድኖችን በመደገፍ ትታወቃለች። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድስ አሳልፋ የሰጠችው ተወልደ ጎይቶም የተባለ ኤርትራዊ ህገወጥ የሰዎች አዘዋዋሪ በአገሪቱ ፍርድ ቤት ከፍተኛ የሆነውን የ20 ዓመት እስራት ተፈረደበት። ጉዳዩን የተመለከተው የኔዘርላንድስ ፍርድ ቤት ግለሰቡና ግብረአበሮቹ ስደተኞች ላይ ጨካኝ ኃይል የተሞላበትና ስብዕናን የሚያዋርድ ድርጊቶችን ፈጽሟል ብሏል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀው የ42 ዓመቱ ተወልደ ጎይቶም ላይ የፍርድ ውሳኔውን ያስተላለፈው ትናንትና ማክሰኞ ጥር 19 2018 ዓ.ም ነው። ፍርድ ቤቱ የጥፋተኝነት ውሳኔውን ያስተላለፈው ግለሰቡ ሜዲትራኒያንን ባህር አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞችን የሚያሰቃይና በኔዘርላንድስ ከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጊት ሲመራ እንደነበረ በመረጋገጡ ነው። ተወልደ ከህገወጥ የሰዎች ዝውውር ጋር በተያያዘ ሲፈረድበት ይህ የመጀመሪያው አይደለም። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ የ18 ዓመት እስር ተፈርዶበት ነበር።
ጥቅምት 2015 ዓ.ም ላይ ደግሞ ለኔዘርላንድስ ተላልፎ ተሰጥቷል። ተወልደ ኔዘርላንድ ውስጥ በነበረው የፍርድ ሂደት ላይ ምስክሮች የጠቀሱት አደገኛው የሰዎች ዝውውር መረብ መሪ እርሱ እንዳልሆነ በመግለጽ ተከራክረዋል። ይህ የወንጀል መረብ ቡድን ስደተኞችን ከሊቢያ ወደ አውሮፓ ከዚያም ጥገኝነት ወደሚጠይቁባት ኔዘርላንድስ ሲያጓጉዝ የነበረ ነው። ጉዳዩን የተመለከተው ፍርድ ቤት ግን የተከሳሹን መከላከያ ውድቅ አድርጓል። ግለሰቡ በሚመራው መረብ የተጠለፉ ስደተኞች ሊቢያ በሚገኙ ካምፖች ውስጥ ታስረው መቆየታቸውን እንዲሁም ለቤተሰቦቻቸው ደውለው ገንዘብ እንዲያስልኩ መገደዳቸውን ፍርድ ቤቱ ገልጿል። ወደ አውሮፓ መተላለፊያ ገንዘብ ሲከፈል ብቻ ነበር ስደተኞቹ ከካምፑ እንዲወጡና ጉዞ እንዲቀጥሉ የሚፈቀድላቸው ሲልም አስረድቷል። ዋና ዳኛ ረኒ ሚላርድ በተፈጸሙት ወንጀሎች ባህሪና ስፋት የተነሳ ጉዳዩ በተለየ ሁኔታ እጅግ ከባድ እንደሆነ መናገራቸውን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። በአንድ በኩል የኔዘርላንድስና የአውሮፓ ኢሚግሬሽን ፖሊሲ በከፍተኛ ሁኔታ በመጣሱ፣ በሌላ በኩል ደግሞ በተለይ አንተና ገብረአበሮች በስደተኞች ላይ በፈጸማችሁት ጭካኔ የተሞላበትና አዋራጅ ድርጊት ሲሉ ጉዳዩን ከባድ ያደረጉትን ምክንያቶችን ጠቅሰዋል። አክለውም ለተሻለ ሕይወት ከሚጥሩ ደካማና ረዳት የሌላቸው ሰዎች የሚቻለውን ያህል ገንዘብ ለመበዝበዝ ስትሉ በድርጊታችሁ ምህረት የለሽ ህሊና ቢሶችና ለሰው ልጅ ክብር ደንታ የሌላችሁ ነበራችሁ ብለዋል። በእነዚህ ድርጊቶች ጥፋተኛ የተባለው ተወልደ ጎይቶም ከ20 ዓመት እስራት በተጨማሪ $35,000 ካሳ እንዲከፍል ተወስኖበታል። የተላለፈው ፍርድ ላይ ይግባኝ አቤቱታ ለማቅረብ የ2 ሳምንት ጊዜ እንዳለውም ተገልጿል። የዓለም አቀፍ የወንጀለኞች ፍርድ ቤት በኤክስ ገጹ ባሰፈረው መልእክት በተሰጠው ውሳኔ መደሰቱን ገልጿል። የስደተኞች መብት ተሟጋች የሆኑ 3 ቡድኖችም በጋራ ባወጡት መግለጫ የፍርድ ውሳኔውን እንደሚቀበሉ አስታውቀዋል። ግለሰቡ በዋነኝነት ሊቢያ ውስጥ በሚገኝ ባኒ ዋልዴ የተባለ አካባቢ ላይ የማጎሪያ ካምፕ ሲያንቀሳቅስ የነበረ የወንጀል መረብ ሲመራ እንደነበረ ያስታወሱ 3 ቡድኖች ከተጎጂዎች መካከል አብዛኞቹ ኤርትራውያን እንደሆኑና ሌሎቹም የምስራቅ አፍሪካ ዜጎችም እንደሚገኙበት ገልጸዋል። የተወልደ የፍርድ ሂደት እስካሁን ድረስ ውሳኔ ሳያገኝ የቆየው ግብረ አበሩ እንደሆነ የተገለጸው ኪዳነ ዘካርያስ ሀብተማርያም በተባለው ሌላኛው ተከሳሽ ምክንያት ነው። ኪዳነ ዘካርያስ ሀብተማርያምም ኢትዮጵያ ውስጥ የፍርድ ሂደቱ እየታየ ሳለ አምልጦ ከሀገር ወጥቶ ነበር። ይሁን እንጂ ኢትዮጵያ ውስጥ በህገወጥ የሰዎች ዝውውር ወንጀል በሌለበት የዕድሜ ልክ እስራት ተፈርዶበታል። የዓለማችን እጅግ ተፈላጊ የሰዎች አዘዋዋሪ ተብሎ የሚጠራው ኪዳነ ባለፈው ታህሳስ ላይ ከተባበሩት አረብ ኤሚሬቶች ለኔዘርላንድስ ተላልፎ ተሰጥቷል። በቅርብ ጊዜ ውስጥም በኔዘርላንድስ ፍርድ ቤት የፍርድ ቤት ሂደቱ ይጀመራል ተብሎ ይጠበቃል። ሁለቱ ግለሰቦች በኔዘርላንድስ ጉዳያቸው እየታየ ያለው አቃቢያን ህግ ፈጽመዋቸዋል ከተባሉት ወንጀሎች ውስጥ የተወሰኑት የተከናወኑት አገሪቱ ውስጥ እንደሆነ በመግለጹ ነው። በተለይ በኔዘርላንድስ የሚኖሩ የስደተኞች ዘመዶች በእነዚህ አዘዋዋሪዎች ከፍተኛ ገንዘብ እንዲከፍሉ ሲገደዱ እንደነበርም አቃቢያን ህግ ተናግረዋል። የተወልደ ጠበቆች በበኩላቸው ጉዳዩ ከኔዘርላንድስ ጋር ግልጽ የሆነ የወንጀል ግንኙነት የለውም በማለት ተከራክረዋል። ፍርድ ቤቱ ግን መከራከሪያቸውን ውድቅ በማድረግ በሰዎች ዝውውርና ብዝበዛ ጥፋተኛ ብሏቸዋል። በሰሜን ምስራቅ ኬንያ ማንዴራ ግዛት የሚኖሩ ኢትዮጵያውያን አካባቢውን በአስቸኳይ ለቀው ካልወጡ ትገደላላችሁ የሚል ማስጠንቀቂያ እንደተሰጣቸው ተናገሩ። ስማቸው እንዳይገለጽ የጠየቁ በማንዴራ ግዛት የሚኖሩ ኢትዮጵያውያን ስደተኞች ሕይወታችን አደጋ ላይ ወድቋል ሲሉ ለቢቢሲ ገልጸዋል። በኬንያ የኢትዮጵያ ኤምባሲ በበኩሉ ጉዳዩን እየተከታተለ እንደሚገኝ አስታውቋል። ቢቢሲ ካነጋገራቸው ኢትዮጵያውያን አንደኛው የ2 ልጆች አባት ሲሆን በማንዴራ ለ8 ዓመታት እንደኖረ ተናግሯል። ሞተር ገዝተን ሆቴል ከፍተን እየሰራን ነበር። መነሻውን አናውቅም፣ ግን ኢትዮጵያዊ የሆነ ሁሉም ይውጡ ብለው ተነሱ ብሏል። ኢትዮጵያዊ ስደተኛ ይውጡ ብለው ቢተውን ጥሩ ነበር፣ ግን ዝም ብለው እያሰሩ ብር እየተቀበሉ ነው። በፖሊስ መኪና መጥተው ከታክሲ ውስጥ እያፈሱ እየወሰዱ ነው። በጣም ተቸግረናል ሲልም አክሏል። ኢትዮጵያዊው የሚያግዘን ሰው አጥተናል በማለትም ያሉበትን ሁኔታ ይገልጻል። በርካታ ኢትዮጵያውያን በማንዴራ ግዛት በተለያዩ ስራዎች ላይ ተሰማርተው እንደሚኖሩ የሚናገረው ነዋሪው የኢትዮጵያውያን ቁጥር በ10,000 ይገመታል ብሏል። ኢትዮጵያውያንን አንፈልግም ይውጡልን፣ አገራችን እየወረሱን ነው ብለው ነው የተነሱ የሚለው ስደተኛው ስለ ጉዳዩ ማብራሪያ ለመጠየቅ ቢሞከርም የአገር ሽማግሌዎችን ጠይቁ የሚል ምላሽ እንደተሰጣቸው ገልጿል።
ከኢትዮጵያውያን መካከል የተወሰኑት ወደ አገር ሽማግሌዎች ሲሄዱ ደግሞ እናንተን ማየት አንፈልግም፣ አገራችን ለቃችሁ ውጡ እንደተባሉም አክሏል። በማንዴራ ግዛት በተደረጉ ስብሰባዎች ላይ ኢትዮጵያውያን ስደተኞች በሞተር ሳይክል የማጓጓዝና የሆቴል ዘርፍ ላይ መሰማራታቸውን በመጥቀስ እኛስ ምን ሰርተን እንብላ የሚል ቅሬታ መነሳቱን ገልጿል። በማንዴራ ግዛት ከሚኖሩ ኢትዮጵያውያን አብዛኛዎቹ ከወላይታ ዞንና ኦሮሚያ ክልል አካባቢዎች መሰደዳቸውን ቢቢሲ ያነጋገራቸው ነዋሪዎች ይገልጻሉ። ሌላ ኢትዮጵያዊ ስደተኛ በበኩሉ የአሁኑ የውጡልን ዘመቻ የተጀመረው ባለፈው ሳምንት ኢትዮጵያዊ መገደሉን ተከትሎ ነው ብሏል። የኢትዮጵያውያኑን አስከሬን ወደ አገር ቤት ለመላክም አልፈቀዱልንም ሲል ነዋሪው ገልጿል። ኢትዮጵያዊ ስደተኛ ቡራቡር የሚባል አካባቢ እንደተገደለ ጠቅሶ የተገደለበት ጥይት ከሰውነቱ ወጥቷል የሚል ምላሽ እንደተሰጣቸውና የአስከሬን ምርመራ ሳይደረግለት እንደተቀበረም ተናግሯል። በዚያው አካባቢ የሚኖሩ ኢትዮጵያውያን ከቀበሩት በኋላ ኢትዮጵያውያንን አንፈልግም ለቀው ይወጡልን የሚል ዘመቻ መነሳቱን ገልጿል። ኢትዮጵያውያን ከማንዴራ ግዛት ለቀው እንዲወጡ የተቀመጠው ቀነ ገደብ እስከ ጥር 5 እንደሆነ የተናገረው ነዋሪው ከዚያ በኋላ በአካባቢው የሚገኙ ስደተኞች በድንጋይ ተቀጥቅጠው ይገደሉ የሚል ዘመቻ መከፈቱን ይናገራል። ከዚህ በፊት በአፍ ይወራል እንጂ ፓወር አልነበረውም። ልጁ ከሞተ ወዲህ ግን ነገሩ እየጠነከረ እየሄደ ነው። የአገር ሽማግሌዎቹ ኢትዮጵያውያኑ ቢገድሉትም ተጠያቂነት የለም የሚል አዋጅ አውጥተዋል ሲልም አክሏል። ሴትና ወንድ ተቃቅፈው ይሄዳሉ፣ እንዲሁም በማታ ወንዶች ለዘረፋ ይወጣሉ በሚል ስለ ኢትዮጵያውያኑ ስደተኞች እንደሚነገርና ብረታ ብረት ለቀማ ስራ ላይ እንኳን እንዳይሰማሩ ዘመቻ መከፈቱን ተናግሯል። ኢትዮጵያውያኑ በዚህ የኬንያ ግዛት በብዛት ዝቅተኛ ገቢ በሚያስገኙ ስራዎች ላይ እንደተሰማሩ የጠቀሰው ነዋሪው ዘመቻ ከተከፈተባቸው በኋላ ቀጣሪዎቹ ደሞዛቸውን ተሎ ከፍለዋቸው ከማንዴራ እንዲወጡ በአገር ሽማግሌዎች እንደተነገረ ይገልጻል። በማንዴራ ግዛት በተለያዩ ስራ ላይ ተሰማርተው ከነበሩ ኢትዮጵያውያን መካከል የተወሰኑት ለቀው እንደወጡና ሌሎቹ ለመውጣት እየተዘጋጁ እንደሆነ ስደተኞቹ ተናግረዋል። እኛም ያለን መፍትሄ ራሳችን ማዘጋጀት እንጂ ሌላ አማራጭ የለንም ሲል አንደኛው ስደተኛ ይገልጻል። ከሳምንት በፊት የተገደለው ኢትዮጵያዊ ፍትህ አለማግኘቱን በማንሳትም ሰውን የመሰለ ነገር ደሙ ፈሶ ወደ አገራችን ሬሳው እንዳይገባ ብሎ ወደ ሕግ ተጠግቶ እስካልተጠየቀ ድረስ ደም የለንም ማለት ነው፣ መንግስት እንደሌለን ነው የሚያሳየው ብሏል። በኬንያ የኢትዮጵያ ኤምባሲ በበኩሉ ጉዳዩ አዲስ አይደለም፣ እየተከታተልነው ነው ሲል ለቢቢሲ ምላሽ ሰጥቷል። የሚስዮኑ ምክትል ኃላፊ አምባሳደር ደመቀ አጥናፉ ለውጭ ጉዳይ ያሳውቀናል፣ ከዚህ በፊት እንዳደረግነው ለማንዴራ አስተዳደር ማሳውቀን እየተከታተልን ነው ብለዋል። በአካባቢው ተመሳሳይ ዘመቻዎች ከዚህ ቀደም እንደነበሩ በመግለጽ የመንግስት አይደለም ግለሰቦች ናቸው፣ ያኔ ጊዜ ገደብ አልሰጡም፣ አሁን ሰጥተዋል ሲሉም አክለዋል። የአካባቢው አስተዳደር እንዲሁም ማዕከላዊ መንግስትም እየተባበረ ነው ያሉት አምባሳደር ደመቀ ከማህበረሰብ ተወካዮች ጋርም እየተነጋገሩ እንደሚገኙ ተናግረዋል። ስደተኞቹ ህገወጥ ናቸው፣ መታወቂያ የላቸውም ማለት የሚችለው የመንግስት አካል ብቻ እንደሆነ ጠቅሰውም የመንግስት አካል ያለው ነገር የለም፣ አስፈላጊውን ጥበቃ እየሰጠ ነው ሲሉም ለቢቢሲ ገልጸዋል። ስደተኞቹ ህገወጥ ናቸው፣ መታወቂያ የላቸውም ማለት የሚችለው የመንግስት አካል ብቻ እንደሆነ ጠቅሰው የመንግስት አካል ያለው ነገር የለም፣ አስፈላጊውን ጥበቃ እየሰጠ ነው ሲሉም ለቢቢሲ ገልጸዋል። ለዛሬ ያዘጋጀንላችሁ ዜናዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን።